የዛሬው ክፍል 6 ስለ እግዚአብሔር ወንጌል ነው። ከመቀጠላችን በፊት አንድ አጭር ጸሎት እንጸልያለን። እግዚአብሔር አባታችን ሆይ የወንጌል ቃል ያንተ እግዚአብሔር ኃይል ስለሆነ እናመሰግናለን። ስለ ወንጌል ትክክለኛ ዕውቀት ይኖረን ዘንድ የጥበብና የመገለጥ መንፈስ እንድትሰጠን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በወንጌል ውስጥ ያለው ኃይል የታሰሩትን እንዲፈታ፣ በጨለማ ያሉትንም ወደ ብርሃን እንዲያመጣና ከሞት ፍርድ ወደ ሕይወት እንዲያዘዋውረን የሚያደርገው ይህ የወንጌል ኃይል ወደ እያንዳንዱ ልብ ገብቶ ከባርነት ነፃ እንዲያወጣቸው በኢየሱስ ክርስቶስ ስም እጸልያለሁ። የቀረው ጊዜያችንን ሁሉ አንተ ተቆጣጠር። በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው ክፍል 6 ሮሜ ምዕራፍ 1 ቁጥር 16 እና 17 እንዲህም ይላል፣ እኔ በወንጌል ቃል አላፍርም። የወንጌል ቃል በመጀመሪያ አይሁድን ቀጥሎም አሕዛብን እንዲሁም የሚያምኑትን ሰዎች ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ጻድቅ በእምነት ሕይወትን ያገኛል ተብሎ ተጽፏል። የእግዚአብሔር ጽድቅም በሥራ ስለታየ ከመጀመሪያ እስከ መጨረሻው ሰው የሚጸድቀው በእምነት ነው ይለናል። ጳውሎስ ወንጌልን ለመስበክ ያለው ጉጉት እዚህ ላይ ይታያል። በክርስቶስ ወንጌል አላፍርም ሲል በወንጌል ውስጥ ያለው ኃይል ተረድቶታል። ይህም ለሚያምኑ ሁሉ ለድነት የሚሆን የእግዚአብሔር ኃይል ስለሆነ፣ ይህም የእግዚአብሔር ኃይል ሰዎችን ይቅር ለማለትና ለመለወጥ በመጨረሻም ወደ መንግሥተ ሰማይ ለማምጣት ውጤታማ ስለሆነ ምን ይላል ክርስቶስ በቃሉ? የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ እኔም ከምድር ወደ ላይ ከፍ በተደረግኩ ጊዜ ሰውን ሁሉ ወደ እኔ እስባለሁ ይለናል። እንደገና ሮሜ ምዕራፍ 3 ቁጥር 25 እና 26 እንዲህ ይላል፣ እግዚአብሔር ኢየሱስ ክርስቶስን መስዋዕት አድርጎ ያቀረበው በእርሱ የሚያምኑ ሁሉ በደሙ የኃጢአታቸውን ስርየት እንዲያገኙ ነው። እግዚአብሔር ይህን ማድረጉ በትዕግስቱ የቀድሞውን ኃጢአት እንዳልነበረ በማድረግ የራሱን ትክክለኛ ፍርድ ለመግለጥ ነው። በአሁን ዘመን እግዚአብሔር ራሱ ጻድቅ መሆኑን የሚያሳየው በኢየሱስ የሚያምኑትን ሁሉ በማጽደቅ ነው ይለናል። በዚህ መልእክት ውስጥ ጳውሎስ መዳን ምን ማለት እንደሆነ ያሳየናል። ይህን ሁሉ ማድረግ የሚችለው ብቻውን የክርስቶስ ወንጌል ነው። ለዚህም ነው በወንጌል ቃል አላፍርም ያለው። የእግዚአብሔር ወንጌል የሚያሳፍር ስላልሆነ፣ ይህ የእግዚአብሔር ወንጌል ዛሬም በስራ ላይ ነው። በሚቀጥለው ቪዲዮ እስክንገናኝ የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እንዴት ይረሳል ያደረክልኝ በቀራንዮ የከፈልክልኝ ፍቅር በሕይወቴ ዛሬም ትኩስ ነው። የኔ ቃል አጠረኝ እንዳተርከው በዘምር ቃላቶች ያጥሮኛል፣ ብናገር ቃላቶች ያጥሮኛል። ለፍቅር ምን ምላሽ ይገኛል?